ከኢራን ሰበር የሆነ መረጃ ሰምተናል። ኢራን እንዲህ ብላለች፣ ከጠላቶቼ ጋር ለዓመታት ለመዋጋት የሚያስችለኝ እጅግ የላቀ ቴክኖሎጂና ትጥቅም አለኝ ብላለች። ኢራን የአጸፋ እርምጃዋን ገና ምንም እንዳልተነካም አሳውቃለች። ሌሊቱን ለእስራኤል በሚሳኤል እየደበደበች ባህሬን፣ ኳታር፣ ኩዌት፣ ሳውዲ አረቢያና የተባበሩት አረብ ኤሚሬትስ ላይ ሚሳኤል እየጣለችም አድራለች። ዓለምን ጉድ የሚያሰኝ እጅግ ዘመናዊ ሚሳኤሎች መታጠቋንም አብስራለች። ይህንን ያሳወቀችው ኢራን ከጠላቶቼ ጋር ለዓመታት ለመዋጋት የሚያስችለኝ እጅግ የላቁ ቴክኖሎጂዎችና ትጥቆችም አሉኝ ብላለች። አንድ የኢራን እስላማዊ አብዮታዊ ዘብ ከፍተኛ መኮንን አሁን ሀገሪቱ እየተጠቀመች ያለችው ድሮ በመጋዘኖች ውስጥ የቆዩና የቀድሞ ትጥቆች እንደሆኑም ገልጸዋል። ጦርነቱ እየገፋ ሲሄድም እስካሁን ጥቅም ላይ ያልዋሉ በጥንቃቄ ተደብቀው የቆዩ እጅግ ዘመናዊ ኃይለኛ ሚሳኤሎችን እንደሚተኩሱም ዝተዋል። አንድ የሲአይኤስ የሚሳኤል ዲፌንስ ፕሮጀክት መረጃ ምንጭ ኢራን ባለፉት 30 ዓመታት ውስጥ ከ300 እስከ 2500 ኪሎ ሜትር ርቀት መጓዝ እንደሚችሉ የሚገመቱ የተለያዩ የባላስቲክና ክሩዝ ሚሳኤል አይነቶች አበልጽጋ ታጥቃለችም ብሏል። ሻሃብ ዋን የተባለ የሚሳኤል አጭሩን ርቀት 300 ኪሎ ሜትር የሚጓዝ ሲሆን ሶማር የተባለው ሚሳኤል ደግሞ ረጅሙን ርቀት 2500 ኪሎ ሜትር መጓዝ የሚችልም ነው ተብሏል። በሌላ በኩል ኢራን ከእስራኤል ውጪ በሰባት የአሜሪካ ወዳጅ ሀገራት የአሜሪካ ጦር ሰፈሮች አሉባቸው በሚባሉ ሀገሮች ላይ የሚሳኤል ዝናቧን አዝንባለች። ነገር ግን አያቶላ ከሞቱ በኋላ ሁለት ክስተቶች ተከስተዋል። በሀገሪቱ የሚገኙና በዲያስፖራዎቹ መካከል ልዩነትም ተፈጥሯል። በሀገሪቱ የሚገኙ ህዝቦች የሐዘን ቀን ታውጆ ሐዘናቸውን በአግባቡ እየተወጡም ይገኛሉ። ነገር ግን ዲያስፖራዎቹ እጅግ ደስታ በተሞላበት መንገድ መሞታቸውን እያበሰሩና ደስታቸውንም እየገለጹ ይገኛሉ። Is he dead? Is he really dead? I cried so much at home. I mean, you look around here and you see all these flags. You've got the flag of Iran under the monarchy, under the Hosseini Khamenei on the path of upholding the exaltation of the sacred sanctuary of the Islamic Republic of Iran. حرم جمهوری اسلامی ایران Drank